አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጋሞ ባልትና ወይንም ጋሞ ሚዲያ ተከታዮች እንዴት ናችሁ? ዛሬ ያው በዚህ ሰዓት ምቀርጽላችሁ ረብስሚላ ጨለማ ላይ ሆኜ ጠቆርኩ እኮ እዩኝ፣ ጋሞ ባልትና ነኝ እንድታቆኝ ነውና በህይወቴ በጣም ወሳኝ ሁለት ነገሮች ተሳክቶልኛል። ሶስት ነገሮች ብያቸው ከሶስቱ አንዱ የመሬቴ ካርታ ነበረ። ሁለተኛውን ደግሞ ምነግራችሁ ይሆናል። ቆይ እዚህ ጋር ወርድ ብዬ ባራችሁ እና ምን ልላችሁ ፈልጌ ነው፣ ከሶስት ውስጥ አንዱ ተሳክቶልኝ ነግራችኋለሁ። ሁለተኛው ገምቱ። የገመተ አለ? እስኪ ኮሜንት ላይ ልጠብቃችሁ። 1 ሰከንድ ልስጣችሁ፣ 1 ደቂቃ ማለት ነው። ምን ገመታችሁ? የስ ኦፍ ኮርስ በእጅሽ ነው ወይ የምታጥቢው? ገሳ ላይ የለሽም ወይ ምናምን ስትሉኝ ነበረ ብዙ ጊዜ ቲክቶክ ላይቭ ላይ ልብስ ሳጥብ እና ዛሬ አይሾዩ ተራ ሽፍትኬ هذه غسالة عشان أوريكم. شفتوا هذه الغسالة؟ استي ቆይ ላብራ። እዩት። አሁን ይሄን ገሳላ አይታችሁታል አይደለ? ኦተርቪ ይባላል። ብራንዱ ኦተርቪ ነው። ይሄ የድራይቭ ታይመር ነው። ይሄ ደግሞ ውሃ ማስወገጃ ነው፣ ፍሳሽ። ይሄ ገሳላ ለየት የሚያደርገው ነገር ምንድነው? ውሃ እዚህ ጋር ደቅኜ ወደ ማድረቂያ ክፍል ስለው ማድረቂያ ክፍል ቀጥታ ሄዶ እያለቀለቀ ያደርቃል ማለት ነው። ይሄ ደግሞ ወደ እጥበት ክፍል ነው ውሃው የሚወርደው ከቧንቧው ቀጥታ ስትሬት ከዚህ ሲደቀን። ለየት የሚያደርገው ነገር ለመጀመሪያ ጊዜ ነው ያየሁት። ይሄ ደግሞ ያው የልብስ እጥበቱን ስትሮንግ ማድረግ ትችላላችሁ፣ ኖርማል ማድረግ ትችላላችሁ፣ ሶፍት ማድረግ ትችላላችሁ። ለምሳሌ ሽቲ ከሆነ ሶፍት ላይ አድርጋችሁ ነው የምታጥቡት። ጅንስ ነገር ከሆነ ደግሞ ስትሮንግ ላይ አድርጋችሁ ነው የምታጥቡት። ብርድ ልብስም ልክ እንደዛው። ቲሸርቶች፣ ሸሚዞች፣ ጉርዶች ከሆኑ ደግሞ ኖርማል አድርጋችሁ ነው የምታጥቡት። ማጠቢያ ማሽኑ ደግሞ እስከ ማሻው ማለት ነው የሚያሸው ፓርት ደግሞ እስከ 35 ደቂቃ ድረስ የማሸት አቅም አለው ማለት ነው። ስለዚህ የልብስ ማሽኔ ይሄን ይመስላል። እዩት። 16 ኪሎ ነው። በጣም ትልቅ ነው። በጃፓን ሞተር ነው። አያችሁት? ፊልተሩ ልክ እንደ በቃ ኦሪጂናል እቃ ነው። ይሄንን እንደዚህ አያችሁ። በዚህ ቆሻሻ ሲኖር ጥጥ ምናምን ያለው ልብስ ስታጥቡ በዚህ እንደዚህ ታስገቡታል፣ ይገባል ማለት ነው። ወይ ዋትስአፕ ኦኬ። እዚህ ጋር ነው መጀመሪያ የሚገባው መሰለኝ። ያበላሽው ገብቷል። አሁን ገብቷል። ስለዚህ ይሄ ላስቲኩን ራሱ አልፈታሁት። ሹፉ ውጫዊ ፓርቱን በደንብ ማለት ነው። አያችሁት? እና ምን ላሳያችሁ ነው። አሁን ደግሞ ሌላ ሁለተኛው ወሳኝ ነገር በህይወት የተፈጸመውን ነው ማሳያችሁ። ጠብቁኝ። ደግሞ ማሳያችሁ ያው እየወለወልኩት ነው፣ ምክንያቱም ጠዋት ሰርቼበት እንደወጣሁኝ ነው ማለት ነው። ይህ የምትመለከቱት የስቶቭ እንዲሁ እንደምታዩት 4 ድስት ይጥዳል። ልክ የመዳብ መክሰላ ላይ የሚገጠመው ነው። 1 2 3 4 ታች ናቸው። እንዲሁም ማኑዋል መቆጣጠሪያ ያላቸው እንደምታዩት። ያደረኩት ደግሞ ፍሪጅ ላይ ነው። እንደምታዩት ስሩ ፋን ሲስተም ስላለው አይግልም፣ ፍሪጁን አያቃጥልም ማለት ነው። ግለት የሚባል አይኖረውም። እዚህ እየሰራችሁት እሱ ራሱ ያቀዘቅዘዋል። ይሄ ደግሞ በጣም የወደድኩለት ፓርት ማንኛውም ቦታ አስቀምጣችሁ መስራት የምትችሉበት እንደምታዩት እንዲህ በቀላሉ ሊጸዳ የሚችል ነው። ፋን ሲስተም ያለው ፍጹም የማይግል የኮሪያ ምርት ነው። ይሄም ልክ እንደዛው የጃፓን ማለት የጃፓን ምርት ነው። የብራንዱ ስም ኢቮል ይባላል። ከዚህ የወደድኩት ፓርት ያው አንደኛ ታች ነው፣ ሁለተኛ ምንም አይነት ይሄ አሁን ፍሪጅ ነው። የኔ ኦሬዲ ፍሬዘሩ ነው ታውቁታላችሁና ፍሬዘር ላይ ሆኖ እንኳን ሲሰራ አንድም ቀን ግለት አይቼበት አላውቅም።
ዋጋው 34 ሺህ ብር ነው። ወደ ገሳላው ስመለስ ደግሞ ይሄ ገሳላ እንደነገርኳችሁ 16 ኪሎ ነው። በጃፓን ሞተር ነው። ድራይም ለብቻ አለው፣ ዋሽንግ ፓርትም ለብቻ አለው። እንደምታዩት በጣም ግዙፍ ነው። ሽንት ቤት ውስጥ ቦታ ስለሌለኝ ነው በረንዳ ላይ ያደረኩት። እንደምታዩት ይኸው በረንዳዬ ነው። በደንብ ታውቁታላችሁ በረንዳዬን። ስለዚህ ይሄ ገሳላ የተገዛው ደግሞ 69 ሺህ ብር ነው። 69 ሺህ ብር። ነገር ግን 69 ሺህ ብር ተብሎ ዲስካውንት ተደርጎልኝ በ65 ሺህ ብር ነው እኔ የወሰድኩት። ግን ያው ለሌላ ሰው በ69 ሺህ ሻርፕ ነው የሚሸጠው። በቅርቡ ደግሞ አንዲት ወዳጄ ስቶቭ ገዝታለች። ከነዚሁ ሱቆች የገዛችው ስቶቭ ስንት መሰላችሁ? 69 ሺህ ብር ነው እሷም የገዛችው። አይ ቲንክ ነው አይደለም 59 ሺህ ነው። 60 ሺህ ብሎ 1 ሺህ ብር ዲስካውንት አድርጎላት 59 ሺህ ብር ማለት ነው የገዛችው። ሁለት አይን ጋዝ፣ ሁለት አይን በኤሌክትሪክ፣ ከዛ ኦቭን አለው። እንደምታዩት ይሄን ይመስላል። በእኔ ህይወት የተለወጡት 3 ነገሮች። ሁል ጊዜ በከሰል ላይ ነው ወይ መብራት የለም ወይ ስቶቭ የለሽም ወይ ላላችሁኝ፣ ያው እንግዲህ እንደምታዩት አይ ሃቭ ስቶቭ ኦንላይን አይ አም ሃፒ ቤሪ፣ በጣም ደስተኛ ነኝ ስቶቭ ስለገዛሁኝ። ያው ምን ማድረግ አይቻልም። ምን ልላችሁ ፈልጌ ነው፣ ወደ ኢትዮጵያ ስትመጡ መብራት እንደ አረብ ሀገር አታስቡት። እውነቴን ነው የምላችሁ። እኔ አሁን ይሄ ስቶቭ ስገዛ በጣም ፈርቼ ነበር። ስቶቭን ከመግዛቴ በፊት የምከፍለው መብራት 100 ብር፣ 120 ብር፣ 160 ብር ነበረ። ልክ ስቶቭን ስገዛ 200 ብር መክፈል ጀመርኩ። አሁንም የልብስ ወሽንግ ማሽኑን ወይንም ገሳላውን ስገዛ ደግሞ እንደዛው ፈርቼ ነበርና ገሳላ ከገዛው በኋላ ስቶቭ እየተጠቀምኩኝ እንደ ልቤ። መብራት አይጠፋም፣ እንደ ድሮ አይደለም። አሁን ኢትዮጵያን ድሮ አስቀምጣችሁ እንደሄዳችሁት አታስቡት። 247 ብር ነው የከፈልኩት ማለት ነው። ስቶቭ ተጠቅሜ ገሳላ ተጠቅሜ 247 ብር። ኢቭን እንጀራ ተጋግሮ እንደምታዩት ወጥ ተሰርቶ ደግሞ ልብስ አጥበን 247 ሺህ ብር ብቻ ነው የከፈልኩት ማለት ነው። ይህን ስላችሁ ኢትዮጵያ ውስጥ መብራት ከውጭ ሀገር የባሰ ሳይሆን የተሻለ ነው። ሲቀጥል ደግሞ እንደ ድሮ ይጠፋል ምናምን የምትሉ የምትፈሩ ልጆች ካላችሁ ብልሽት ከሌለ በስተቀር መብራት ጠፍቶ አይቆይም። ሌላው ደግሞ ያው ኤሌክትሪክ ነገር ስትጠቀሙ ፀሐይ ሲወጣ አለመጠቀም ነው። ወይንም ማታ ከ4 ሰዓት በኋላ ወይ ደግሞ ሌሊት ከ10 ሰዓት ጀምሮ እስከ 12 ሰዓት ብትጠቀሙ ምንም አይነት የኤሌክትሪክ ፍጆታ አይኖርባቸው። ያው ኪስ አይጎዳም ልላችሁ ፈልጌ ነው። ገሳላም ስቶቭ የእንጀራ ምጣድ መጠቀም ፈልጋችሁ ግን ፈርታችሁ የተወቹ ካላችሁ አሁኑኑ ግዙ ብዬ አበረታታለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ይህ የጋሞ ባልትና ዩቲዩብ ቻናል ነው። ሌላም ጥያቄዎች ካላችሁ ኮመንት ላይ አስቀምጡልኝ እመልሳለሁ። ዩቲዩብን ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግም እንዳረሱ። መልካም ምሽት።